አስደንጋጭ ጥንቃቄ መልእክት ሰምቷል። ከአዲስ አበባ የሰፈር ሱቆች የምትገዙ ሰዎች ይህንን መረጃ በጥንቃቄ አድምጡት። በአዲስ አበባ በከተማቸው በሚገኙ አንዳንድ የሰፈር ሱቆች ውስጥ የንግድ ትርፍን ብቻ በማስቀደም ጊዜያቸው ያለፈባቸውን የታሸጉ ምግቦች ለሽያጭ እየቀረቡ እንደሆነ የሚያሳይ አሳሳቢ መረጃ ወጥቷል። በቅርቡ አንድ እናት በገጠማቸው እጅግ አስደንጋጭ ክስተት ለልጆቻቸው መክሰስ እንዲሆን ከሱቅ የገዙት የቱና አሳ ምርት ለምግብነት የማይውልና የበሰበሰ ሆኖ መገኘቱ ተገልጿል። እናቲቱ እንደገለጹት ከሆነ የምርቱን የአገልግሎት ዘመን ወይም ኤክስፓየር ዴት ለማየት ቢሞክሩም ቀኑ ሆን ተብሎ እንዲፋቅ ተደርጓል ነው የተባለው። ጉዳዩን በዝምታ ያለፉት ግለሰቧ ከባለቤታቸውና ከህግ አካላት ጋር በመሆን በወሰዱት እርምጃ የሚከተሉት አሳዛኝ ሁኔታዎች ተረጋግጠዋል። ሁላችሁም አድምጡ፣ ለወዳጅ ለዘመድ ላኩ። አዶ ባል ላይ ስለሚገኙ ቪዲዮን ኮፒ ሊንክ አድርጉ። የመጀመሪያው በሱቅ ውስጥ የሚገኙ የታሸጉ ምግቦች ላይ የቀን መረጃዎች ተፍቀው እንዲጠፉ ተደርገዋል። ሁለተኛ በፖሊስ በተደረገ ፍተሻ ቱናዎች ብቻ ሳይሆኑ ሰኒ ቺፕስና የተለያዩ የለስላሳ መጠጦች ጊዜያቸው ያለፈባቸው ሆኖ ተገኝቷል ተብሏል። ሶስተኛ ነጋዴው ያመጣሁት ሰሞኑን ነው የማንበብ ልምድ የለኝም የሚል ሰበብ ቢያቀርቡም በህግ አካላት ትዕዛዝ ምርቶቹ ተወግደዋል ነው የተባለው። ይህ አጋጣሚ ለሁላችንም ትልቅ ደውል ነው ተብሏል። በተለይ ለልጆቻችሁን የምትገዙትን ወደ ሆድ የሚገቡ ነገሮች የሚከተሉትን ነጥቦች ልብ ብላችሁ ተመልከቱ ተብሏል። ማንኛውም የታሸገ ምግብ ሲገዙ የምርትና የአገልግሎት ማብቂያ ቀኑን ማረጋገጥ ያስፈልጋል። ሌላው ቀኑ የተፋቀ ወይም በላዩ ላይ ሌላ ስቲከር የተለጠፈበት ምርት በፍጹም እንዳትገዙ ተብሏል። ከተቻለ በፋብሪካ የተቀነባበሩ ምግቦችን በመቀነስ በቤት ውስጥ የሚዘጋጁ ትኩስ ምግቦችን ለልጆች አቅርቡ ነው የተባለው። ጤና ከሁሉም ይበልጣልና ጥንቃቄ አድርጎ ማለት እቺ መረጃ እናንተ ለማቅረብ ወደድኩኝ። አዲስ የሆናችሁ የፎሎ ምልክቷን እንድትጫኑ ፈጣን ወቅታዊ አዳዲስ መረጃዎች በየሰዓታቱ ስለሚለቀቁ ቤተሰብ እንድትሆኑ ጋብዛለሁ። አመሰግናለሁ።